ሰላም ሰላም ተከታዮቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ሾርባ ድጃጅ በክሬም ነው የምንሰራው እና እዚህ ጋር እንደምታዩት ካሮት አለኝ፣ ነጭ ሽንኩርት፣ ማጂ ሽንኩርት፣ እዚህ ጋር ደግሞ ዱቄት አለኝ። እዚህ ጋር ደግሞ የታሸገ ምንድነው በቆሎ አለኝ። እዚህ ጋር ኩኪንግ ክሬም አለኝ። እዚህ ጋር ደግሞ ሀሊብ ወይም ደግሞ ወተት አለኝ። እዚህ ጋር ዶሮዬን ሰደር ዶሮ እየቀቀልኩኝ ነው። እዚህ ጋር ደግሞ ለዱቄቱ ማብሰያ ዝብዳና ትንሽዬ ዘይት ነው የተጠቀምኩት። ዶሮአችን ላይ ይሄንን ቅመም ተጠቅም ያለው ምስማር፣ ገርፋ እና ወረጋር ሙሂድ። እዚህ ጋር ደግሞ ዱቄቱን እንድናምሰው ዱቄት ጨምሬያለሁ ማለት ነው። ያው ጣዕሙ መጥፋት አለበት፣ መታመስ አለበት በጣም ማለት ነው። እና እንደዚህ እያደረግን እናማስላለን። እንዳይጓጉልባችሁ ተጠንቀቁ። ይሄው ዱቄታችን በዚህ መልኩን ቀይሯል። አሁን ደግሞ ወተት እንጨምራለን። የሆነ ወተት ጨምሬያለሁኝ። እናንተ ውሃ መጠቀም ትችላላችሁ እንደየቤታችሁ ነው። ያው እዚህ ወተት ስለሚወዱ ማለት ነው። በዚህ መልኩ ወተት ጨምሬያለሁኝ ሳላበዛ። ይሄው ውሃ ጨምሬያለሁኝ አሁን ትንሽ ውሃ፣ ከዛ ካሮት እንጨምራለን። ይሄው ካሮቴን ጨምሬያለሁኝ። ይሄው እንደዚህ ሾርባችን እየተንተከተከ ነው። አሁን ደግሞ ዶሮአችን እንደዚህ ፈጭቼዋለሁ በመፍጫ። እናንተ በእጃችሁ መጠቀም ትችላላችሁ፣ ያው እንደየቤቱ ይለያያል። እኔ ግን በመፍጫ ነው የፈጨሁት። በቆሌን አጥቤዋለሁኝ። አሁን እንጨምረዋለን ማለት ነው። ይሄው የፈጨነውን ዶሮ እንጨምረዋለን። እንዴት ፍት እንዳለ ከእጅ ይሻላል፣ መፍጨት ይሻላል እንደዚህ ማለት ነው። እንጨምረዋለን። ይሄው እዚህ ጋር ደግሞ ለሽንኩርታችን ማብሰያ ትንሽ ዘይት እናገላለን። ይሄው ለሾርባው የሚሆን ባህራት መለህ፣ ጨው፣ ፍልፍል አስዋድ፣ ከሙን ብቻ ነው የምጨምረው። እንደዚህ እናደባልቀዋለን። እየደረሰ ነው ሾርባችን። ይሄ አንድ ማጂ ጨምሬያለሁ። ይሄ እዚህ ጋር ደግሞ ሽንኩርታችንን እያበሳን ነው ለሾርባ የሚሆን ማለት ነው። ትንሽ መልኩን ይቀየርና እንጨምራለን። ይሄው ሽንኩርታችን በዚህ መልኩ በስሏል። ነጭ ሽንኩርታችንን እንጨምራለን። ይሄው ሽንኩርታችን እዚህ እንጨምራለን ማለት ነው። ከዛ አብረን እናዋህደዋለን። በመጨረሻ ደግሞ ክሬም እንጨምራለን። ይሄው ኩኪንግ ክሬሙን በዚህ አንድ ላይ እጨምራለሁ ማለት ነው። ብዙም አታብስሉት። እና ሾርባችን ይሄው እዚህ ጋር ለምግብነት ደርሷል። አሁን በዚህ መልኩ ለምግብነት ደርሷል። አሁን በዚህ መልኩ እና ሾርባችን ይሄው እዚህ ጋር ለምግብነት ደርሷል። አሁን በዚህ መልኩ